ጽኑ እስራትና ቀላል እስራት ልዩነታቸው ምንድነው? ጽኑ እስራት አመክሮ አለው ወይ? እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። ጽኑ እስራት እና ቀላል እስራት ተብለው ይለያሉ። እስራቶች ሁለቱ ናቸው ያሉት በእስራት ደረጃ ማለት ነው። ስለዚህ ቀላል እስራት ለቀላል ወንጀሎች እና አደገኛ ላልሆኑ ወንጀለኞች የሚሰጥ ቅጣት ሲሆን መነሻውም 10 ቀን ነው። ትንሽ ነው። ከ10 ቀን ነው የሚጀምረው። ሲጀመርም 10 ቀን ጀምሮ እስከ 3 ዓመት አንዳንዴ እስከ 5 ዓመት ይሄዳል። ጽኑ እስራት ግን ከቀላል እስራት የሚለየው ምንድነው? አደገኛ ለሆኑ ወንጀለኞች እና ተደጋጋሚ ጊዜ እንደዚህ አይነት ወንጀል የሚሰሩ ሰዎች በባህሪያቸው አደገኛ ወንጀለኞች ለሆኑ ወንጀለኞች ወይ ደግሞ ታራሚዎች የሚሰጥ የቅጣት አይነት ነው። መነሻው 1 ዓመት ሲሆን ከ1 ዓመት እስከ 25 ዓመት ይሄዳል። በልዩ ሁኔታ ህጉ ከተደነገገ ደግሞ እስከ ጽኑ እስራት ይሄዳል። እስከ እድሜ ልክ እስራት እስከ እድሜ ልክ እስራት ይሄዳል ማለት ነው። በግልጽ እድሜ ልክ የሚል ህጉ ከተደነገገ ልዩ ህጉ ከተደነገገ ማለት ነው። ስለዚህ ልዩነቱ ምንድነው? የሰዎቹ የአደገኝነት ባህሪያቸው ይወስነዋል። ለወንጀል አሰራራቸው ጭካኔ የተሞላበት አደገኛ የወንጀል አደራረግ ላደረጉ ወንጀለኞች ወይ ደግሞ ታራሚዎች የጽኑ እስራት ነው የሚቀጡት። ከ1 ዓመት ይጀምራል እስከ 25 ዓመት ግፋ ካለም እስከ እድሜ ልክ ማለት ነው። ከቀላል እስራት ሌላው የሚለየው ምንድነው? የአያያዝ ሁኔታ ነው። የአያያዝ ሁኔታ ጽኑ እስራት ሲሆን ነፃነትን በሚነሳ መልኩ ነፃነትን የሰውን የነፃነት እንቅስቃሴዎችን በሚነፍግ መልኩ ነው። ጠበቅ ባለ ሁኔታ ነው የሚያዙት። አያያዙ ይለያያል። የሚታሰሩበት ቦታም ለዚሁ ተብሎ በተዘጋጀ ቦታ ነው የሚታሰሩት። በልዩ ቦታ ነው የሚታሰሩት። በዚህ በጽኑ እስራት የተያዙ ሰዎች አደገኞች ናቸው ተብለው ስለሚታሰሩ ማለት ነው። ነገር ግን ሰው ሆኖ የማይታረም የለም፣ የማይስተካከል ጸባውን የማያሻሽል የለም። እዛ ውስጥ ገብተው በጽኑ እስራትም ይሁን በቀላል እስራት የታሰሩ ሰዎች እዛ ማረሚያ ቤት ውስጥ ሆነው ባህሪያቸውን ካስተካከሉ ካሻሻሉ እና ማረሚያ ቤቱም ለዚህ ምስክር ከሆናቸው ምስክርነቱን ከሰጠላቸው በደንብ ካስረዳላቸው እና ፍርድ ቤቱም ደግሞ ካመነበት በጽኑ እስራትም የታሰረ ሰው በቀላል እስራትም የታሰረ ሰው በአመክሮ ይወጣል። አመክሮ ማለት ምንድነው? እንግዲህ ጠቅላላ